ያደረገ ያለው ነገር ግን ኢንተርናሽናል አሁን ማርኬት ላይ ባለሀብቱ ፔኔትሬት አድርጎ ገበያውን ወደዚህ መሳብ መቻል አለበት አሁንም ቢሆን ማለት ነው እሱን ለማድረግ መሰረታዊ ነገር የኢንተርናሽናል ኤጀንቶች አሉ ቱሪዝሙን የዓለምን ኤጀንት የሚያንቀሳቅሱ ማለት ነው እነሱ መፍራት የለብንም የሚወስዱትን ፐርሰንት ይታወቃል ከዛ በኋላ ግን ፍሎ ግን እየጨመረ ይመጣል ከዚህ ጋር ተያይዞ በአብዛኛው የሚወጡትን የሰላምና መረጋጋት ቱሪዝምና ሰላም አብሮ ስለሚሄድ ማለት ነው በየጊዜው ኤምባሲዎችም የሚያወጡብንን ባኖች ማስቀነስ መቻል አለብን ይሄ የሚኒስትር ኦፍ ቱሪዝም ስራ ነው ምክንያቱም እዚህ ቦታ ላይ እንዳትሄዱ ባሉ ቁጥር ገበያው የተረበሸ ነው የሚመጣው መሬት ላይ ምንም ነገር የለም ግን በቃ ባኖች ማስፈራራቶች ምናምን ነገር ሲኖሩ ሬድ ላይቶች ሲኖሩ ቱሪስቱ ደረቱን ነፍቶ ያመጣ ወደኛ ያ ነገሮችን መቀነስ አለበት ያንን ሰብሮ የሚወጣ ያለውን አሁናዊ መሬት ላይ ያለውን ኡነታ የሚያሳይ አምባሳደር ያስፈልጋል ታንክ ዩ እሱ ነገሮች እንግዲህ በመንግስት የሚሰራው በመንግስት በባለሀብቱ የሚሰራው በእኛም በማህበር የሚሰራውን ደግሞ አንድ ላይ አቀናጅቶ ትልቅ ውጤት ማምጣት ይቻላል በጣም ባጭር ጊዜ ውስጥ ቱሪዝም ኢሚዲየት ኢፌክት ነው የምታየው እንደሌላው ኢንፑት ወስዶ ፕሮሰስ አድርጎ ፋብሪካ ውስጥ ገብቶ ታሽጎ ከዛ በኋላ ብራንድ አድርገሽ ከዛ በኋላ ገበያውን አለማምበሽ ብዙ የለው ጭሳልባ ኢንዱስትሪ ነው ቀጥታ ውጤቱ ይታያል ዛስ ወይ መንግስትም እኮ ትኩረት የሰጠበት አንደኛው ምክንያት በዛ መንገድ ነው በዛው መልኩ ከተከሄደ ለውጥ ማምጣት ይሄንን የመጣውን ለውጥ ማስናት ማስቀጠል እንችላለን እጅግ አርጌ አመሰግናለሁ ሰዓታችን ያው በዚህ ስለሚገድበን እናጠቃለው አይደለ እሺ መልካም እንግዲህ ዛሬ የቱሪዝም መዳረሻ ልማትና የኢኮኖሚ እድገታችን ምን ይመስላል በሚል በዳጉወጣ ስርጭት ውይይት ያደረግን ነው ቆይታ ያደረግነው እንግዲህ እንግዶቼ ቴዎድሮስ ደርቦ የቱሪዝም ሚኒስትር ስትራቴጂክ አማካሪና ጌታሁን አለሙ የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ፕሬዝዳንት ነበሩ እኔ በውይይቱን በመምራት ሰብለ ወርቅ ያሳብሪያችሁ ቆይታ አድርጋለሁ ሰናይ ቀን